ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚክ ቻናል ቤተሰቦች ዛሬ ደግሞ ክፍል 11 የሆነውን ቪዲዮ እናያለን ማለት ነው። ከአሁን በፊት 10 ተከታታይ ቪዲዮዎችን አይተን ነበር። ዛሬ ደግሞ 11ኛውን ክፍል እናያለን ማለት ነው። ይህ የሀሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊሽ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩት ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። ዛሬ ደግሞ ክፍል 11 የሆነውን ቪዲዮ ይህን እናያለን። ቪዲዮውን ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉ። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉን። እሺ፣ ርዕሳችን የሚሆነው የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት በሚል ይሆናል ማለት ነው የምንነጋገረው። የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት ማለት ነው። እሺ ዛሬ የምናየው በቀ የሚጀምሩትን ነው። እንይ እስኪ አንድ ባንድ። እሺ ይህ ቀ ለ ም ቀ ለ ም ቀለም ቀለም የሚል ቃል እናገኛለን። በቀ ቀለም። እሺ ቀጣይ ቀ ን ይህ ቀ ነው። በመቀጠል ን በአንድ ላይ ቀን የሚል ቃል እናገኛለን። በቀ ቀን የሚል ቃል አገኘን ማለት ነው። እሺ እንቀጥልሽ። ቀ ን ድ ቀ ን ድ በአንድ ላይ ቀ ን ድ ቀንድ የሚል ቃል እናገኛለን። በቀ ቀንድ የሚል ቃል አገኘን ማለት ነው። እሺ በቀ ቀንድ የሚል ስናገኝ ቀጥለን ደግሞ ቀ ሚ ስ ቀ ሚ ስ ቀሚስ ቀሚስ የሚል ቃል እናገኛለን። ቀሚስ የሚል ካገኘን ቀጥለን ደግሞ እሺ ቀ ጠ ሮ ቀ ጠ ሮ ቀጠሮ የሚል ቃል እናገኛለን። ይህ ቀ ነው። በመቀጠል ጠ ሮ ቀጠሮ ቀጠሮ የሚል ቃል እናገኛለን። እሺ በመቀጠል ቀ ጭ ን ቀ ጭ ን ቀጭን ቀጭን የሚል ቃል እናገኛለን። እሺ በቀንድን ካየን በሚቀጥለው ደግሞ ቁን እናያለን። እሺ ቁ መ ት ቁ መ ት ቁመት ቁመት የሚል እናገኛለን። በቁ ቁመት። እሺ እንቀጥል። ቁ ል ፍ ቁ ል ፍ ቁልፍ ቁልፍ በቁ ቁልፍ የሚል ቃል እናገኛለን። እሺ አሁንም እንቀጥል። ቁ ር ስ ቁ ር ስ ቁርስ ቁርስ የሚል እናገኛለን። በቁ ቁርስ። እሺ ቀጥሎ እሺ ቁርስ ከሚለው ቀጥለን አሁንም ቁ ነው። ቁ ጥ ር ቁ ጥ ር ቁጥር ቁጥር የሚል እናገኛለን። እሺ ይሄ ደግሞ ቁ ሳ ቁ ስ ቁ ሳ ቁ ስ ቁሳቁስ የሚል ቃል እናገኛለን። በቁ ቁሳ ቁስ ቁሳቁስ።
እሺ በቁ እኒን ካየን በሚቀጥለው ደግሞ በቂ በዚህ መስመር እንሂድና እሺ ቂ ል ቂ ል ቂል ቂል በአንድ ላይ ቂል ቂል የሚል ቃል እናገኛለን። እሺ በቂ ቂል። አሁንም ቀጥለን ቂ ም ቂም ቂም የሚል እናገኛለን። እሺ አሁንም ይህ ቂ ነው። ቂ መ ኛ በአንድ ላይ ቂመኛ የሚል ቃል እናገኝበታለን። እሺ ኦኬ ይቅርታ ከዚህ አንዴ እቺን ቃ መሆን ያለባት ቂ ብለናል። እሺ ቃ ል በአንድ ላይ ቃል የሚል ቃል እናገኛለን። ቃል ይላል ማለት ነው። እሺ አሁንም ይህ ቃ ነው። ቃ ጠ ሎ ቃጠሎ የሚል ቃል እናገኛለን። አሁን እንቀጥል። ቃ ለ መ ጠ ይ ቅ ቃ ለ መ ጠ ይ ቅ እሺ አንዴ እንድገመው። ቃ ለ መ ጠ ይ ቅ ቃለ መጠይቅ የሚል ቃል እናገኛለን። በቃ ቃለ መጠይቅ። እሺ እንቀጥል። ቃለ መጠይቅ የሚል ካየን ይህ ደግሞ ቃ ል ኪ ዳ ን ቃ ል ኪ ዳ ን ቃል ኪዳን የሚል እናገኛለን። በቃ ቃል ኪዳን ይላል ማለት ነው። እሺ እንቀጥል። ቃል ኪዳን የሚለውን ካየን እሺ ቃ ሪ ያ ቃሪያ የሚል እናገኛለን። በቃ ቃሪያ የሚል እናገኛለን። እሺ ቀጥለን ቃ ላ ት ቃላት የሚል ቃል እናገኛለን። በቃ ቃላት። እሺ ኦኬ ይህም ቃ ነው። ቃ ሁለቶችም ቃ ናቸው ማለት ነው። በአንድ ላይ ቃቃ የሚል ቃል እናገኝበታለን። በቃ ቃቃ። እሺ የመጨረሻው ቃ ምን ቃል እንመሰርታለን? ቃጫ በአንድ ላይ ቃጫ የሚል ቃል እናገኛለን። በቃ ቃጫ የሚል አገኛለን ማለት ነው። እሺ ከቃ ቀጥሎ ደግሞ ቄ ነው። አምስተኛው የቀይ ፊደል የሆነችው በቄ ደግሞ ሌላ ቃላቶችን እንመሰርታለን። ወደ ሶስተኛው መስመር እንሂድ። እሺ ቄ ጠ ማ ቄጤማ የሚል እናገኛለን። ቄጠማ የሚል እናገኛለን። እሺ ቄጠማ። እሺ ቀጥሎ ደግሞ ብ በአንድ ላይ ቄብ የሚል እናገኛለን። በቄ ቄብ። እሺ ይህም ቄ ነው። ቄራ በአንድ ላይ ቄራ የሚል እናገኛለን። በቄ ቄራ የሚል እናገኛለን ማለት ነው። እሺ ከቄ ቀጥሎ ደግሞ ቅ ነው። በቅ ደግሞ እንይ
እሺ ቅ ር ስ ቅ ር ስ በአንድ ላይ ቅርስ የሚል ቃል እናገኛለን። በቅ ቅርስ የሚል አገኘን ማለት ነው። እሺ ይህን ካየን ቀጥለን ደግሞ እንይ። እሺ ቅ ሬ ታ ቅ ሬ ታ በአንድ ላይ ቅሬታ የሚል ቃል እናገኝበታለን። በቅ ቅሬታ የሚል አገኘን። እሺ ቀጥለን አሁንም ቅ ነው። ቅ ል በአንድ ላይ ቅ ል ቅልቅል የሚል ቃል እናገኛለን። በቅ ቅልቅል የሚል አገኘን ማለት ነው። እሺ ቅልቅል። እሺ የሚቀጥለው ቅ ል ጥ ፍ ና ቅ ል ጥ ፍ ና ቅልጥፍና የሚል ቃል እናገኘን። በቅ ቅልጥፍና የሚል አገኘን ማለት ነው። እሺ ቅልጥፍና የሚል ካገኘን የሚቀጥለው ደግሞ ቅ መ ም ቅ መ ም ቅመም የሚል ቃል እናገኛለን። በቅ ቅመም የሚል አገኘን። እሺ ቅመም የሚል ካገኘን ቀጥለን ደግሞ በቆ እናያለን ማለት ነው። እሺ ቆ ብ በአንድ ላይ ቆ ይህ ደግሞ ብ ነው። በአንድ ላይ ቆብ የሚል ቃል እናገኛለን። በቆ ቆ ብ ቆብ የሚል እናገኛለን። እሺ ቀጥለን እሺ ቆ ን ጆ እሺ እንደገና ቆ ን ጆ በአንድ ላይ ቆንጆ የሚል ቃል እናገኛለን። በቆ ቆንጆ የሚል አገኘን። እሺ በመቀጠል ቆ ሻ እሺ አንዷን ሻ መጥፋት አለባት ማለት ነው። እሺ ቆ ሻ ቆ ሻ በአንድ ላይ ቆሻሻ የሚል ቃል እናገኛለን ማለት ነው። በቆ ቆሻሻ የሚል አገኘን ማለት ነው። እሺ የዛሬ ቪዲዮአችን ይህን ይመስል ነበር ማለት ነው። በኦንላይን መማር የምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። እንዲሁም በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። ላይክ ያላደረጋችሁ ላይክ አድርጉ። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።